ዩቲዩብ ክሬተር መቅረጥ አለበት። ሚኒመም እኮ $10,000 ነው የሚያገኙት። መክፈል አለበት። ሁዚ ኢትዮጵያ ውስጥ ያሉ በጠቅላላ ጌመሮች ሶሻል ሚዲያ ላይ ተዘብዝፈው የሚውሉ ምንም ለሀገሪቱ ለውጥ ያላመጡ መንግስት 60% መቅረጥ አለበት። ዳስ ፋስት መኒ ስድቡን ተወው ወንድሜ። ሚውት እያረኩ ብቻ አድርጌ ታዳምጠኛለህ። እኔ እኮ ለሀገሪቱ ነው የማስበው። መቀረጥ አለበት። ታክስ ያስፈልጋል። አሁን እኔ ለዚያች የወደቀች ሀገር ፋስት መኒ ስለሆነ ሶሻል ሚዲያ ክሬተሮች ጊፍት ሆነ ምን የለም 60% ፋስት መኒ ነው። $100 ሲያገኝ $60 ለመንግስት ገቢ መሆናል፣ ለህዝብ ጥቅም ማለት ነው። እነሱ እነማን ናቸው? እና ዶናይ እነ ጄኒ ቁልቋል የምትለው ጠቅላላ ያውሉ የምትለው እነማን ናቸው እነዚህ? የኦሮሞ ምናምን ይሄ ጮሬ ምንድነው እንዳለ ከነሱ ጋር የሚዘል ማን ነበር? የኦሮሞ ወጣት ራሱ ሮቾ ምናምን እነዚህ በሙሉ መንግስት ሊቀርጣቸው ይገባል። ሪቼ ምናምን ጃኒ ምናምን ትባሉ እያንዳንዳቸው ዱባይ ሀገር ሁሉ ያሉ በሙሉ ለሚኖርበት ሀገር መክፈል አለባቸው።